ማተብህ በጥስ አልተባል፣ ማተብሽን በጥሽ አልተባልሽ። ለጌጥ ብለው መስቀላቸውን ለአንድ ሰዓት ለ12 ሰዓት ብለው ለፕሮቶኮል ያምሩን ብለው መስቀላቸውን የሚያወልቀዋል። እንዴት ነው የሚያሳፍረው! ሰማይቱ የሞተለት ሃይማኖት ያሳፍራል። እኔ ክርስቲያን ነኝ ብሎ በአደባባይ የመሰከረለት ያ ነው ሃይማኖታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አልዕለከ ንጉሴ ወአምላኪ ወባረክ ለስምከ ልዑል ለዓለም ወለዓለመ ዓለም። እጅግ የተከበራችሁ የተዋህዶ ልጆች በውስጥም በሀገርም ያላችሁ እንኳን ለታላቁ ሰማዕት ለቅዱስ ጊዮርጊስ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን እያልን ስለ ሰማዕቱ ቅዱስ ጊዮርጊስ አንዳንድ ነገሮችን የምንነጋገርበት ሰዓትና ጊዜ ስለሆነ እናንተም ፍኖተ ሰላም ዩቲዩብን ላይክ፣ ሰብስክራይብ፣ ሼር በማድረግ እስከ መጨረሻው አብራችሁን እንድትቆዩ በሰማዕቱ በቅዱስ ጊዮርጊስ ስም እየተማጸን ወደ አገልግሎታችን እንሄዳለን። ዛሬ ታላቅ በዓል ነው። ሕሙማን የተፈወሰበት፣ ዕውራን የበሩበት፣ መስማት የሚሳናቸው ደግሞ ጆሮአቸው የተከፈተበት ዕለት እንደመሆኑ መጠን እጅግ ቤተ ክርስቲያን በደማቅ ሁኔታ የምታከብረው ጽላት ይዛ ታቦታቱን አውጥታ ምዕመናኖቿን እያስተማረች የምታገለግልበት ወቅት ነውና በዚህ ርዕስ የሚሆነን እንደ መግቢያ መኑ የሐድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ነው የሚለየን በሚል ኃይለ ቃል ለመነሻ ያክል እንነጋገራለን። ይህንን ኃይለ ቃል የምናገኘው ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 35 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ሲል ተናገረ። መኑ የሐድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው? ይህ ቃል የሰማዕታት መፈክር ነው። ሰማዕታት ቅዱሳን ሁሎችም ይህንን መፈክር አድርገው ነው ለሃይማኖታቸው የሚሞቱ የሚዋደቁ፣ ከሀገር ምድረ በዳ ከዘመድ ባዳ የሚለዩ ይህንን ተስፋ በማድረግ ይህንን ቃል አንግበው ይህንን ቃል ሰላማዊ ሰልፍ እንደ ሰላማዊ ሰልፍ ቆጥረው የሚያገለግሉት ነውና በዚህ ኃይለ ቃል ስንነጋገር ቅድም እንዳልኳችሁ ሰማዕቱ ቅዱስ ጊዮርጊስ ስለሆነ የሰማዕታት አለቃ ስለሆነ እሱም ይህንን መፈክር አድርጎ ኃያል የሰማዕታትን ኃያል የመስዋዕትነትን እንደከፈለ የቅርብ ትዝታችን ነው። ስለዚህ በመጀመሪያ ዛሬ የምናከብርበት በዋናው አንደኛ ቅዳሴ ቤትን ነው። ሁለተኛ ደረጃ ደግሞ የመበለቲቱን ልጅ የፈወሰበት፣ ደሃይቱን የጎበኘበት፣ ደግሞ ደረቅ የሆነውን ምሰሶ ያለመለመበት ቀን ነውና ይህንን ነገር ከመናገራችን በፊት አባቶቻችን እንደሚነግሩን ውሃን ከምንጩ ነገርን ከስሩ እንዲሉ ከታች ስንመጣ ሰማዕቱ ቅዱስ ጊዮርጊስ አባቱ ዘሮንቶስ እናቱ ደግሞ አቅሌስያ በሌላ አባባል ቴዎስታ ትባላለችና የሀገረ ገዥ ልጅ ነው። ቀጰዶቅያ አካባቢ ነው የተወለደው። የሚገርመው ነገር ከተወለደ በኋላ ትንሽ ጊዜ እንደቆየ አባቱ ከዚህ ዓለም ድካም አረፈ። ከዛ በኋላ ሌላ ሰው ነው አባቱን ወክሎ ሊያሳድገው የቻለ በጥበብ በእውቀት አካባቢው ባፈራው ወቅቱ በዋጀው ትምህርት ሲያስተምረው ፈረስ እያስጋለበ ውሃ ዋና፣ ቀስት ውርወራ፣ ሰንጠረዥ የሚባል ጨዋታ አለ። ያንን እያስተማረው አሳደገው ነው የሚለን ታሪኩ። ወልህቀ በጥበብ ከዛ በኋላ አደገ። በምን በጥበብ አደገ። ብዙ ጊዜ እኛ ማደጋችንን የምናውቀው በስጋ አካላችን ሲገስ ነው፣ እድሜያችን ሲተልቅ ነው አደገ ተብሎ የሚታሰበው። ማደግ እንደ ቅዱስ ጊዮርጊስ በጥበብ ነው። ገና የ10 ዓመት ልጅ ሆኖ በጥበብ አድገዋል።
ስለ ቤተ ክርስቲያን ምንነትና ማንነትን በጎላና በተረዳ ያወቀ ሰው ነው። አደገ ነው የሚለው በጥበብ። እያንዳንዳችን በጥበብ ማደግ አለብን። በስጋ ብቻ ማደግ የለብንም። ብዙ ጊዜ የተቸገርነው ሰው በእድሜም ሆነ በተለያዩ መንገዶች አድጎ በሀብትም በተለያዩ ነገሮች አድጓል። ግን በመንፈሳዊ ተግባር ስንለው በስጋ ወደሙ ሰው አድጓል ስንል የለም፣ በጾም ሰው አድጓል ስንል የለም፣ በንስሐ ሰው አድጓል ስንል እያደገ አይደለምና የተቸገርነው በዚህ መንገድ ስለሆነ ማደግ አለብን። በጥበብ አደገ ነው የሚለው። ከዛ ካደገ በኋላ ወደ ሌላ ሀገር ሄደ ነው የሚለው። ከሀገር ምድረ በዳ ከዘመድ ባዳ ተለየና ወደ ልዳ ወደ ፋርስ ባቢሎን የሚባለው ሀገር ሄደ። ከዛ የሄደውም 2 ልጆችን አስከትሎ ነው። የሚገርመው ከዛ ሲሄድ እንደጠበቀው አላገኘው። ስብሐተ እግዚአብሔር የለም፣ አገልግሎት መንፈሳዊ አገልግሎት የለም፣ ዝማሬም የለም፣ ስጋ ወደሙም የለም፣ ስመ እግዚአብሔር የሚጠራበት ቦታ አልነበረም። ዲዮናስዮስ የሚባል ንጉሥ አለ። በዛ ውስጥ ደግሞ 70 ነገስታት አሉ። እነዛ አምልኮተ ጣዖትን የሚያስፋፉ ስመ እግዚአብሔር የሚጠራውን እየመረጡ የሚገድሉ ናቸው። ከዛ በኋላ አየ፣ ተመለከተ። ሁሉም ነገር ሲያየው ወለምን ተወጻይኩ እምሀገሬ፣ ከሀገሬ ምን ስል ወጣው? ከሀገሬ ለምን ወጣው? ስብሐተ እግዚአብሔር የለ፣ ማህሌቱ የለ፣ ዝማሬው የለ፣ ሰዓታቱ ቅዳሴው የለ። በአረብ በውጭ ሀገር በአይዛብ ሀገር እንዳሉ እህቶቻችን ጥምቀት ቀሚስ ለብሰው በዓሉን ማክበር ሲናፍቃቸው ለምን ከሀገር የወጣው ይላሉ። ሰዓታቱ፣ ኪዳኑ፣ ከበሮው፣ ዝማሬው፣ ጣኑ፣ ቅዳሴው፣ ንስሐ መግባቱ ብሎም ደግሞ ስጋ ወደሙን መቀበሉ እየናፈቃቸው ለምን ከሀገር የወጣው? ውሃ ጠጥቼ ቆሎ ቆርጥሜ ከሀገሬ በኖርኩ ባደርኩ እያሉ እህቶቻችን ወንድሞቻችን እንዲህ ሲሉ እንሰማለን። እውነት ነው። ከሀገር መውጣት ፈተና ነው። አባታችን አብርሃምም ከሀገር በመውጣቱ ወብዙኃት መከራት ተካባ ላይ ለአቡነ አብርሃም ነው የሚለው። በአባታችን በአብርሃም ዘንድ ኃያሌ መከራዎች ከሀገር በመውጣቱ ተፈራርቀውበታል። በእውነቱ ሚስቱ ተቀምጣለች ሳራ። አንድ ጊዜ ይቀሙታል፣ አንድ ጊዜ ይመልሱለታል፣ አንድ ጊዜ ስደተኛ፣ አንድ ጊዜ መጤ እያሉ ይሰድቡት ነበረ። ከሀገር መውጣት ያስከፋል። ለዛ ነው ሰማዕቱ ቅዱስ ጊዮርጊስ እንደው ከሀገር ለምን ወጣው አለ። ከዛ በኋላ ልጆቹን 2 ልጆቹን መለሰና በሉ በእናቴ ሳልሞት እንዳትነግሯት ሂዱ፣ ያለውን ገንዘብ ብትፈልጉ ለድሃ ስጡ፣ ባትፈልጉ ደግሞ ለእናንተ ተጠቀሙበታልና የያዘውን ገንዘብ ሰጠና በዲዮናስዮስ በ70 ነገስታት በሚያስፈሩ ወርቅ ወንበር ላይ ተቀምጠው የሚፈርዱ ክርስቲያኖችን የሚያሰቃዩ ፈተናዎችን የሚያፈራርቁበት ላይ ሄደ። 70 ነገስታት ላይ ይገርማል። ከዛ ከሄደ በኋላ ከየት ነህ? ለምን መጣ? ወዴት ነህ? እያሉ ይጠይቁት ነበረ ነው የሚለው። እማይ ነገድከ፣ እንደው ነገድህ ከየት ነው? ከየመጣህበትን ትውልድህ ነገድህ ከየት መጣ? ወዴት ነህ? ይነግሩት ነበረ ነው የሚለው። ከዛ ሰማዕቱ ቅዱስ ጊዮርጊስ ስምን ንገረን፣ ነገድን ንገረን እያሉት እኔ ክርስቲያን ነኝ፣ የሚቀድመው ክርስቲያንነቴ ነው። መጀመሪያ ክርስቲያን ነኝ፣ ሁለተኛ ደረጃ ደግሞ ጊዮርጊስ እባላለሁ ብሎ ለ70 ነገስታትና ለዲዮናስዮስ ነገረ ነው የሚለው። የሚገርም ነው። ከዚህ ላይ የምንረዳው ወጣቶች ኦርቶዶክሳውያን ጊዮርጊስን መምሰል እጅግ የሚያስደስት ነው። ወጣቶች ወንድሞቻችን እህቶቻችን ክርስትናውን በአደባባይ ብሎም ደግሞ በ70 ነገስታት ዘአምነ በክርስቶስ ይሰደድ ምኵራብ፣ በክርስቶስ ያመነ ይገደላል፣ ይሞታል፣ ይደፋል፣ ይሰቀላል በሚባልበት ሰዓት ክርስትናውን በአደባባይ ገለጠ። ዛሬ ነጠላ ለብሶ መሄድ የሚሸማቀቅ ትውልድ ተፈጠረ። ዛሬ ካባ ለብሶ መሄድ የሚሸማቀቅ ትውልድ ተፈጠረ። እህቶቻችን ላይ ስንመጣ ደግሞ
ለጌጥ ብለው መስቀላቸውን ለአንድ ሰዓት ለ12 ሰዓት ብለው መስቀላ ለፕሮቶኮል ያምሩን ብለው መስቀላቸውን የሚያወልቀዋል። እንዴት ነው የሚያሳፍረው! ሰማዕቱ የሞተለት ሃይማኖት ያሳፍራል። ቅዱስ ቂርቆስ የሞተለት ሃይማኖት ያሳፍራል። በእውነቱ ቅዱስ መርምናን የሞተለት ሃይማኖት ያሳፍራል። እኔ ክርስቲያን ነኝ ብሎ በአደባባይ የመሰከረለት ያ ነው ሃይማኖታችን። ስለዚህ አንሸማቀቅ። ማተብህ በጥሳል ተባል፣ ማተብሽን በጥሻል ተባልሽ። ለምንድን ነው በክርስትናችን በሃይማኖታችን መሳቀቅ ምን አስፈለገ? ለምን አስፈለገና? አደራችሁን ምዕመናን፣ ይሄ ድምጽ የሚሰማችሁ ሁላችሁም በሃይማኖታችሁ ደፋሮች ሁኑ፣ ለሃይማኖታችሁ ቋሚዎች ሁኑ። እኔ ክርስቲያን ነኝ በሉ። ወጣት ነው ሰማዕቱ ቅዱስ ጊዮርጊስ እኔ ክርስቲያን ነኝ ብሎ በድዲያኖስ መካከል ክርስቲያን ሲነሳ የሚያንገሸግሸው ሰማዕቱ ቅዱስ ጊዮርጊስ ሄደና ድዲያኖስ ላይ ተናገረ። ከዛ በኋላ ብዙ ፈተናዎች ሊፈራረቁብን ይችላሉ፣ ግን ክርስትናችንን ፈተናዎችንም ቢሆን የሚያሸንፍ ስለሆነ ሃይማኖታችንን እንደቀላል እንዳናይ እግዚአብሔር አምላካችን ይፍቀድልን። እንዲህ ያለበት ምክንያት ቅድም እንዳልኳችሁ በጥበብ ስላደገ ነው። እኛ እኮ ስላላደግን ነው የምንሸማቀቀው። እኛ እኮ የምንፈረው ፈሪዎች የምንሆነው ስላላደግን ነው። በመንፈስ በዝማሬ በስጋው ደሙ በአምልኮት እግዚአብሔር በቅዳሴ ስናድግ ክርስትናችን ይገባናል። ከዛ በኋላ ደግመህ እንዳትል እኔ ክርስቲያን ነኝ እንዳትል፣ ክርስቲያን ነኝ ብትል ፈተናዎች ይፈራረቁብሃል። የምስማር ጫማ አጫማሃለሁ፣ ሲቀጥል እገልሃለሁ፣ እሰቅልሃለሁ፣ በሰይፍ አስቆርጥሃለሁ ተባለ። የዚህን ጊዜ ነው ቅድም እንዳልኳችሁ ማን ያድገኝ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ነው የሚለየኛል? ማን ነው የሚለየኝ? አንድ ጊዜ ይጥሉታል፣ ማን ነው የሚለየኝ? አንድ ጊዜ ይገሉታል፣ ማን ነው የሚለየኝ? አንድ ጊዜ እንዲዘራ ያደርጉታል፣ ፈይተው ይዘሩታል። ከክርስቶስ ፍቅር ማን ነው የሚለየኝ? ማን ነው የሚለየኝ? በእውነት ከክርስቶስ ፍቅር እነግስ ባይነት ነው፣ እከብር ባይነት ነው፣ እበላ ባይነት ነው፣ አድር ባይነት ነው። ወጣቱ ሆይ ማን ነው ከክርስቶስ ፍቅር የለየ? ማን ነው ከስጋው ደሙ የለየ? ማን ነው ከቅዳሴ የለየ? እግሮችህ ወደ አምልኮተ እግዚአብሔር እንዳይንቀሳቀሱ የለየ ማን ይመስላል? ሰማዕቱ ቅዱስ ጊዮርጊስ ንግስ ባይነት ገደበው። ከክርስቶስ ፍቅር ማንም አይለየኝ። በመንፈሳዊ ስናድግ እንዲህ ነው የምንለው፣ ከክርስቶስ ፍቅር ማን ይለየኛል ነው የምንለው። ለዛ ነው ቅዱስ ሳዊሮስ በሃይማኖተ አበው ምዕራፍ 80 ቅዱስ ሳዊሮስ ሃይማኖተ አበው ምዕራፍ 85 ከቁጥር 34 ላይ መኑ የሐድገኒ ፍቅሮ ለክርስቶስ መኒ ፈደዩኒ ለአናብስት ቢሰጡ ከክርስቶስ ፍቅር ማን የሚለየኝ? ወመኒ ወረርኩስ ተቀላ በባህር ውስጥ ሊጥሉኝ ከክርስቶስ ፍቅር ማን የሚለየኝ? ወመኒ መተሩ አባላቴ መለያሌ አካሎቼን እያንዳንዳቸውን እየቆረጡ እንደ ጎመን ቢቀረድዷቸው እንደ ሽንኩርት ቢከትፏቸው ከክርስቶስ ፍቅር ማን የሚለየኝ? አንሰ ጽኑዕ ልብ ወኢይክድ ሃይማኖቴ ነው የሚለው። እኔ ልበ ጽኑዕ ነኝ ሃይማኖቴንም አልክድም ነው ያለው። በረሃ ለበረሃ ብሄድ ኢዘመትት ወኢዘመልል በተራራ ወደ ላይ ቢጎትቷቸው ወደ ከላይ ሆኖ ደግሞ ወደ ታች ቢወረውሯቸው ቅዱሳን ሰማዕታት ምንድነው ያሉ? ከክርስቶስ ፍቅር ማን የሚለየን? ይሄ ነው መፈክራቸው። ይሄ ነው የአባቶቻችን ከክርስቶስ ፍቅር የሚለየን ነገር በዚህ ዓለም እንደሌለ ቅዱስ ሳዊሮስም በሃይማኖተ አበው ቅድም ባልኩት የሚጠቅሰውና ከክርስቶስ ፍቅር እንዳንለይ እግዚአብሔር አምላካችን ይፍቀድ። ከስጋው ደግሞ እንዳንለይ እግዚአብሔር አምላካችን ይፍቀድልን። እንዲህ ነው። ከዛ በኋላ ቅዱስ ሰማዕቱ ቅዱስ ጊዮርጊስ ብዙ ፈተናዎች አፈራረቁበት። እኔ ክርስቲያን ነኝ ብሎ በመናገሩ ተሰቀለ፣ ተደበደበ፣
ተጣለ። ያም አላንስ ብለው 40 ክንድ ቆፍረው ነው የሚለው ገሩ ቀበሩት። መሬቲቱ ደግሞ የቅዱስ ጊዮርጊስን ስጋ መሸከም ስላልቻለች አወጣችሁ ነው የሚለው። አወጣችሁ። እንደገና እፋር ንጉስ ሆይ ያለ በብዙ ፈተናዎች ተፈራርቀውበት ሰማዕቱ ቅዱስ ጊዮርጊስ ከክርስቶስ ፍቅር ተለየ። ከዛ በኋላ ዲያኖስ እንዳላየው ሰማዕቱ ቅዱስ ጊዮርጊስን ከዚህ እንዳላየው እባካችሁ ድሃ ፈልጉና ምስኪን ፈልጉና የዛሬውን የምናከብረው ይሄንን ነው። አንድ ምስኪን ቤት እሰሩት፣ በራሪ ቦታ ፈለጉና አንድ ምስኪን ድሃ ምንም የሌላ ወገን የሌላ ዘመድ አዝማድ የሌላ የሚረዳት የሌላ በአካባቢው ግልል የሆነ አንድ ምስኪን ሴት ነበረች። ከዛ በኋላ ያቺ ምስኪን ሴት ላይ ያንን ሰማዕቱ ቅዱስ ጊዮርጊስን ወሰዱትና በገመድ ምሰሶ ላይ አሰሩት። እንዳይንቀሳቀስ እንዳይራመድ ምንም ስራ እንዳይሰራ አደረጉት። ያቺ ሴትዮ ደግሞ በሐዘን ላይ ሐዘን ጨመሩባት። ያዘችው አንድ ልጅ ነበረ። ያ ልጅም ደግሞ አይኑ የማያይ ነው፣ ጆሮው የማይሰማ ነው፣ እግሩ ደግሞ መንቀሳቀስ የማይችል ነው። ልብ በሉ፣ ደሃናት፣ ምስኪን ደሃናት፣ የምታበለው የሌላት፣ የማይናገር የማይጋገር አንድ ምስኪን ልጅ ወልዳለች። ያም ደግሞ እግሩ ሽባ ነው፣ ጆሮው የማይሰማ፣ አይኑ ወራ። ተቸገረች። በሐዘን ላይ ሐዘን፣ በፈተና ላይ ፈተና ተደራረበባት። ከዛ በላይ ደግሞ ይባስ ብሎ እንግዳ መጥቷል። ሰማዕቱ ቅዱስ ጊዮርጊስ እንዳይናገር እንዳይጋገር አስረውት፣ ተንቀሳቅሶ ለምኖ እንዳያበላት አስረውት፣ ሰማዕቱ የሚበላ ጠፋ። ቢቸግራት ያቺ ምስኪን ሴት በአካባቢው ባሉ ሰዎች ላይ ለምን ሄደች? አጣ። ስትመለስ ሰማዕቱ ቅዱስ ጊዮርጊስ ታምር አደረገ። ያንን የደረቀውን ጢስ የበዛበትን ምሰሶ አለመለመ። ካለመለመ በኋላ 15 ክንድ ወደ ላይ እንዲወጣ አደረገ። ከዛ በኋላ ይገርማቸዋል፣ ያ የለመለመው ነገር ማዘው ለነፍስ የሚማርክ ለሰቦች የሚማርክ የሚያስደስት ነገር ነበር። ከደረቀው ልብ በሉ፣ ከደረቀው ምሰሶ ጢስ ከበዛበት ምሰሶ አለመለመው፣ ልምላሜ ተፈጠረ። አንደኛ። ሁለተኛ ደረጃ ደግሞ በበረከት ያንን ቤት በዘይት ላይ ዘይት ጨመረ፣ በህብስት ላይ ህብስት ጨመረ፣ በበረከት ላይ በረከት ጨመረና ቤቱ በበረከት ተትረፈረፈ። ማን ስላለ? ሰማዕቱ ቅዱስ ጊዮርጊስ ስላለ። ሶስተኛ ደረጃ ደግሞ እውር የነበረው ልጅ በራ፣ ጆሮ የማይሰማ የነበረው ልጅ ጆሮ ተከፈተ። እነዚህን ሶስት ነገሮችን እስኪ ከኛ ህይወት ጋር እናስተባብራቸው። ምእመናን ተመልካቾቻችን፣ ሳትሰለቹ ለትንሽ ደቂቃ ነው የምንነጋገረው። ትብብራችሁን ሳትረሱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን እንድትቆዩ በእግዚአብሔር ስም እንጠይቃለን። አሁን የኛን ህይወት እንየው። የደረቀ ያለመለመ ማን ነው? ሰማዕቱ ቅዱስ ጊዮርጊስ ነው። የደረቀ እንጨት ያለመለመ ሰማዕቱ ቅዱስ ጊዮርጊስ ያንቺን ትዳር የሚያለመልም ይመስልሻል? ያንቺን ፍቅር የሚያለመልም ይመስልሃል? የሚያለመልም ይመስልሻል? በእውነቱ ያለመለመው የደረቀውን ምሰሶ የማይሰማውን ግዑዝ እንጨት አለመለመ ሰማዕቱ ቅዱስ ጊዮርጊስ። ዛሬ ትዳር የደረቀባት ነው፣ ፍቅር የደረቀብን፣ ዘረኝነት የሰፋበት ጊዜ አይደለ ዛሬ? ስለዚህ የደረቀው ነገር እንዲለመልም ከተፈለገ ሰማዕቱ ቅዱስ ጊዮርጊስ አስፈላጊ ነው ለኛ። ቅዱሳን ሰማዕታት ለኛ አስፈላጊዎች ናቸው። ቅዱሳን መላእክት ለኛ አስፈላጊዎች ናቸው። የደረቀብንን ነገር ለማለምለም ነው። ዛሬ በእውነት ትዳር አልደረቀም ብላችሁ ታስባላችሁ ወገኖች? አስቸጋሪ እኮ ነው። ባል ለሚስቱ አይታዘዝም፣ ሚስት ደግሞ ለባሏ አትታዘዝም። ይሄ ደረቀ አይባልም? ደረቀ ነው። ይህንን የደረቀውን ደግሞ የሚያለመልመው ማን ይመስልሃል? የሚያለመልመው ማን ይመስልሻል?
ሰማዕቱ ቅዱስ ጊዮርጊስ ነው። ሰማዕቱ ቅዱስ ጊዮርጊስ ነው። ብዙ የደረቀብን ነገር አለ። ፍቅር ደርቆብናል። በእኛ ዘንድ ደረቀብን እኮ አባቶቻችን ከላይ ይዘውት የመጡት የወንዝ ፍቅር ዛሬ እኛ ላይ ሲደርስ ለምን ደረቀ? ለምን ደረቀ? በምን ምክንያት የደረቀ ይመስላችኋል? ምናምን። ስለዚህ እያንዳንዳችንን ራሳችንን መፈተሽ እጅግ አስፈላጊ ነው። ከደረቀም ደግሞ ሰማዕቱ ቅዱስ ጊዮርጊስ ለኛ አስፈላጊ ነውና ቅዱስ ገድሉን በቤታችን እያስገባን እየጸለይን ቤታችን በበረከት እንድትረፈረፍ ዝግጁ መሆን እጅግ አስፈላጊ ነውና የደረቀው ትዳራችን፣ የደረቀው ፍቅራችን፣ የደረቀው እጃችን ላለመስጠት፣ የደረቀው እግራችን ወደ ሌላ መሄድ እየቻለ ወደ ቤተክርስቲያን ሂድ ስንለው እግራችን የሚብረከረከው እግራችን ለስግደት የሚብረከረከው እግራችን ደርቋልና ይሄ እንዲለመልም ማድረግ የሚያደርገው ሰማዕቱ ቅዱስ ጊዮርጊስ ነው እና ከለመለመ ደግሞ ፍሬ አለው። መዓዛው የሚገርም ነው። ያ የለመለመው እንጨት መዓዛው ለሰው እንደሚማርክ ሁሉ በትዳራችን ደርቆ ትዳራችንን ካለመለመው ሰማዕቱ ቅዱስ ጊዮርጊስ ልጆቻችን ለምለም ነው የሚሆኑት። ለቤተ ክርስቲያን መዓዛቸው ለሰዎች የሚመች ለቤተ ክርስቲያን የሚመች ለዛ ያላቸው ልጆች እንዲወለዱ ያደርጋል። ስለዚህ ይህንን ግንዛቤ እንድናደርግ በእግዚአብሔር ስም ጠይቃለሁኝ። ሁለተኛ ደረጃ ደግሞ እውሩ በራ። ጆሮው የማይሰማ የነበረው እንዲሰማ ሆነ። ማን መጥቶ ቤት? ሰማዕቱ ቅዱስ ጊዮርጊስ። አንዳንድ ጊዜ ከዚች ከመበለቷ ወይም ደግሞ ከምስኪን ደሃዋ የምንረዳው ነገር ፈተናዎች ሲበዙ ግድ የላችሁም ለበጎ ነው በሉ። እግዚአብሔር ትልቅ ነገር አዘጋጅቶልን ነው ብንል መልካም ነው። ፈተና ሲጀምረን እግዚአብሔር በምን ሊጎበኘኝ ነው? በትዳር ሊጎበኘኝ ነው? በሀብት ሊጎበኘኝ ነው? በፍቅር ሊጎበኘኝ ነው? ያጣሁትን ሊሰጠኝ ነው ይሆን ብለን ግንዛቤ ውስጥ መክተት አለብን። እንደዚህ ነው። ፈተናዎች ሲበዙ እግዚአብሔር ለኛ ያዘጋጀልን ነገር ስላለ። ፈተና እኮ ወስቶባት ነበር ለዚች ሴትዮ። ደሃ ናት፣ የምታበለው የለም። ከዛ የተወለደው ልጅ ነገ ቀን ያወጣልኛል እንዳትል አይነ ስውር ነው፣ ጆሮውም አይሰማም፣ እግሩም መንቀሳቀስ አይችልም። ከዚህ የበለጠ ፈተና ምን አለ? ፈተና ደግሞ ይባስ ብሎ እንግዳውን ሰማዕቱን ቅዱስ ጊዮርጊስ በቤቷ እንዲቆይ ያደረጉ። ከዚህ የበለጠ ፈተና ምን አለ? ከዛ በኋላ ግን ተስፋዋ ሲሟጠጥ ዙሪያው ገደል ሲሆንባት ሰማዕቱ ቅዱስ ጊዮርጊስ መጣና እውሩን በራ፣ ቤቷን በበረከት ተትረፈረፈ። ያ ምሰሶውም እንደታመር ሆኖ አለመለመ። ስለዚህ አይነ ስውሩ የበራበት ቀን ነው፣ ጆሮውም የተከፈተበት ቀን ነው። ስለዚህ አይነ ስውሩ በርቶ የአይነ ስውር አይኑ የበራለት ቀን ስለሆነ እኛ ልዩ የሚያደርገን ደግሞ አይን እያለን የማናይ፣ ጆሮ እያለን የማንሰማ፣ ነገር ሲሆን ጆሮአችን ፈጥኖ የሚሰማ፣ ጎረቤት የሚያሙት ነገር ካለ የሚያሙትን የምንሰማ፣ ዘረኝነት የሚያስፋፉ ከሆኑ ጎረቤቶቻችን ያንን መስማት ይችላል ጆሮአችን። ግን እንደዚህ ዩቲዩበር የተለያዩ መንፈሳዊ ትምህርቶች የሚለቀቁትን ለመስማት ይሳነናል። የእግዚአብሔርን ቃላት ለመስማት ጆሮአችን እሸይ ነው። ለምን ይመስለናል? ጆሮ እያለን የማይሰማ፣ አይን እያለው የማያይ። ስለዚህ እኛ አይኖቻችን ለፊልም ለተለያዩ ነገሮች ይከፈታሉ። መንፈሳዊ ነገሮችን ስናይባቸው ደግሞ ይታወራሉ፣ ይተኛሉ። ስለዚህ አይን እያለን እንዳንታወር፣ ጆሮ እያለን ጆሮ ዳባ ልበስ እንዳንል እግዚአብሔር አምላካችን ይፍቀድልን። ሁለተኛ ደረጃ ስናይ ደግሞ ምንድነው? እግሩ አልተፈወሰም። ያ የመበለቷ የምስኪኗ ልጅ እግሩ አልተፈወሰም። ጆሮቹ ተፈውሰዋል፣ አይኖቹ በርተዋል። ከዛ በኋላ ሰማዕቱን ስትጠይቀው እንዶ ገረማት፣ ደነቃት። እንዴ ምንድነው ይሄ ነገር የተደረገው? ጊዮርጊስ መሆኑን አላወቀች።
እንደው ምንድነው አለ ቢጨንቃት ትቤሎ ብሲት መበለት ለቅዱስ ጎለ ብፁዕ ጊዮርጊስ አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ እንደው የክርስቲያኖች አምላክ ሰው ሆኖ መጣ ይሆን እያለች ቢቸግራት ትናገር ነበር። ከዛሱ አላ ይኮንኩ አምላከ እኔ አምላክ አይደለሁም አላ ገብረ አምላክ አነ እኔ የአምላክ ባሪያ ነኝ እንጂ አምላክ አይደለሁም ብሎ ሰማዕቱ ቅዱስ ጊዮርጊስ ነገራት። ይሄ ነገር ሲደረግላት የክርስቲያኖች አምላክ መስሏት ነበር። ቅዱስ ጊዮርጊስ እግዚአብሔርን ያዘ ከእግዚአብሔር ፍቅር ያልተለየ እንዲህ ሰማይ በረከትን በበረከት ጸጋን በጸጋ ይጨምራልና ከጀመርከው ላይ ቀር እግሩንም ደግሞ ብትፈውስልኝ ብላ ስትጠይቀው ጊዜ አለው ለሁሉም በጊዜ ለሁሉም ጊዜ አለው። በጊዜ ለጸኒስ አይደል የሚለው በጊዜ ለጸኒስ በጊዜ ለወሊድ ለመውለድም ጊዜ አለው ለመጽነስም ጊዜ አለው በጊዜ ለወረወ ድንጋይን ለመወርወርም ጊዜ አለው። አባቶቻችን ገበሬዎች ድንጋይን ሲያርሱ ይወረውሩታል። ወጊዜ ለአስተጋቦ ደግሞ ሲመልሱ ሲሰበስቡ ቤት ሲሰሩ ደግሞ ያንን የወረወሩትን ይመልሳል። ወጊዜ ለአስተጋቦ ማለት ይሄ ነውና ጊዜ አለው አላት። ከዛ በኋላ ተፈታና ሰማዕቱ ቅዱስ ጊዮርጊስ ታምር ሲደረግ ሰው ጉድ ብሎ ወጣ። ከዛ ድድያኖስ ፊት ላይ ቀረበና እንዲህ አለ ሰማዕቱ ቅዱስ ጊዮርጊስ ምን አለ መሰላችሁ? እኔ ልሰግድ ነው ለጣዖቱ ለአጵሎን ለዳጎን ልሰግድ ነው ብሎ ነገረው። ልሰግድ ነው? አዎ እንግዲያውስ ናልሳሚ ሲለው አይ እኛ ገሊላውያን ሳንሰግድ በመጀመሪያ አንሳም አለው። በርኩስ አፉ ባልተቀደሰ አፉ እንዳይስመው ስለፈለገ ከዛ በኋላ እሺ ስገድ ሲለው ህዝቡ ይሰብሰብ ምዕመናኑ ህዝቡ በአካባቢው ያለ ይምጣ አለ። ሰማዕቱ ቅዱስ ጊዮርጊስ መጣ። ሁሉም ተሰበሰበ። ህዝቡ ከተሰበሰበ በኋላ ይገርማቸዋል ምዕመናኑ በጊዮርጊስ ሃይማኖት የሚያምነው ጉድ ሊያረገን ይሆን? አይ አያደርገውም። አንዳንዱ ሊያደርገው ነው እያሉ ሲጨናነቁ፣ እነዛኞቹ ደግሞ ሊሰግድ ነው እያሉ በደስታ ሲፍነከነኩ ገርማቸዋል። ህፃኑ ያ ቅድም እግሩ ያልተራመደለት እግሩ ያልተፈወሰለት ህፃኑን ጠራና ና አንተ ህፃን አለና ጠራው። ከጠራው በኋላ ያንን ጣዖት የቆመውን ጣዖት እየመራ ይዘውን አለ። ከዛ በኋላ እግሩ ሽባ የነበረው ተነስቶ ሲሄድ ያ ደግሞ ጣዖቱ በህፃኑ እየተመራ ሲመጣ በወቅቱ የነበሩት ሰራዊቶቹም ሌሎችም እንዴ የህፃን የሚያዝዘው ህፃን ለሚያዝዘው አምላክ ነው እንዴ የምንሰግደው? ለጣዖቱ እንደዚህ የምናደርገው ለዚህ ነው እንዴ እያሉ ተደነቁ። ብዙዎቹ ዛሬ ያመኑበት ነው። ያ ህፃን ይገርማቸዋል። እግሩ ሽባ የነበረው ሲፈወስ ተገረሙ። ሁለተኛ ደረጃ ያ ህፃን እየሳበ ሲያመጣው ተገረሙ። ከዛ በኋላ ብዙዎቹ በጣዖቱ የሚያምኑ ወደ ጊዮርጊስ ሃይማኖት ተቀላቀሉ ይለናልና ሁሉም ነገር በጊዜ ሲሆን በጣም ደስ ይላል። አሁን እግሩን መፈወስ የዛን ጊዜ ሰማዕቱ ቅዱስ ጊዮርጊስ አስቸግሮት ወይም ደግሞ አቅቶት አልነበረ። ሁሉም በጊዜ ሲሆን እንዴት እንዳመራያችሁ ግዴላችሁም ሁሉም በጊዜ ይሆናል። እያንዳንዳችን እግዚአብሔር ለኛ አስቦልን ሊሆን ይችላል። አንዳንዱም በህፃንነቱ ይጎበኘዋል እግዚአብሔር፣ አንዳንዱም በወጣትነቱ ይጎበኘዋል እግዚአብሔር፣ አንዳንዱም ደግሞ በስተርጅና ይጎበኘዋል። በጊዜ ለሁሉም ጊዜ አለው። ደግሞ ጊዜ ለዛ ነው ድርቅ አንበልኛ
አሁን ኦርቶዶክሳውያን ችግሩ ልመና ያልተሳካልኝ፣ ጸሎት ያልተሳካልኝ፣ እሰራለሁ ስራ ሁሉ ከንቱ ሆነ፣ ትዳር የለኝም፣ ቤት የለኝም፣ መኪና የለኝም ብለን የምንነጋገር ሰዎች ልንኖር እንችላለን። ግድ የላችሁም፣ ጊዜውን ለእግዚአብሔር ስጡት። በጊዜ ለኩሉ የሚለው ለዚህ ነው። ጊዜው ሲያምር መልካም ይሆናልና ጊዜውን እንድንዋጅ ወይም ደግሞ ያ ሕፃን ልጅ ያንን ጣዖት ይዞ ከመጣ በኋላ ብዙ ሰዎች እንዳመኑ ታሪኩ ይነግረናል። ያ ጣዖቱን ደግሞ በጣዖቱ ላይ ያደረበትን ሰይጣንና ጣዖቱን መሬት ተከፍታ እንድትወጣቸው አደረገ ሰማዕቱ ቅዱስ ጊዮርጊስ። እንደዚህ አድርጎ ብዙዎቹ ምዕመናን በቅዱስ ጊዮርጊስ ሃይማኖት አምነው ተጠምቀው ቤተክርስቲያንን አስቀጥለዋል ማለት ነው። እና አባቶቻችን ሰማዕታት ለኛ ያቆዩልን ቤተክርስቲያንን ሰማዕትነት ከፍለው ነው፣ መስዋዕትነት ከፍለው ነው። ከዛ በኋላ እንዲዘራ አደረጉት። ታሪኩ ብዙ ስለሆነ ከዚህ በቃናል። አሁን የምንይዘው የመበለቷን ቤት የሚለውን ነው። እዛ ላይ እንደገባ ገብቶ እንደፈወሰ ታምር እንዳደረገ ነው። ሁለተኛ ደረጃ በመጀመሪያ ጊዜ እንደተናገርኩት ቅዳሴ ቤቱ ነው ብያለውን። ቅዳሴ ቤቱ የከበረበት የተሰራበት ተሰርቶ የተመረቀበት ቀን ነውና ቅዳሴ ቤቱን ስናከብር እኛ ተቀድሰን መሆን አለበት። እኛ ከብረን መሆን አለበት። እኛ በዝሙት ወድቀን በኃጢአት ወድቀን በንስሐ ሳንታጠብ ብናከብር ታጥቦ ጭቃ ነው የሚሆንብንና አባቶቻችን ስትፈጩ ላወርካች ባተላይ ይላሉና እኛ ሳንከብር እኛ ሳንቀደስ ቤተክርስቲያንን መቀደስ ማለት ይሄን ምርጫ እንዳይሆንብን እንድንጠነቀቅ እግዚአብሔር አምላካችን ይፍቀድልን። ያስተማረን የገሰጸን ለወላባይሪ አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።